የኤርትራ ኢኮኖሚ በሀገር ላይ ነው በቀበሌ ላይ ነው? እኔ እኮ ያልገባኝ ነገር ይሄ ነው። አገሪቱ ምን የመሰለ ወደብ አላት? አገሪቱ ህዝቦቿና ወጣቶቿ በሊቢያና በሱዳን አምልጠው ግማሾቹ አውሮፓ ገብተው ግማሾቹ በበረሃና በውሃ ተውጠው ሙተዋል። የህዝብ ቁጥርም ብዙ የሚያስጨንቃት ሀገር አይደለችም እንዴ? ጎረቤት ሀገርህን በደብረ ብርሃን ብርድ ልብስ ትቀበላለህ? ሰው ቀይ ምንጣፍ አንጥፎ ነው ሰው ቢቀበለው። ኢሳያስ አፈወርቂ ብርድ ልብስ፣ አብይ አህመድን በደብረ ብርሃን ብርድ ልብስ። እዚች ኤርትራ ብትባል ሀገር ኢሳያስ አሉ ቁርስ በልቶ ምሳዩን አይበላም አሉ። እንደ ኢትዮጵያ ህዝብ ነው። ኢሳያስ እኔ አፈር ልብላለሁ። እቺም ሀገር ናት ብለህ ገነጠልካት። ነጠላ ዶሮ ይመስል ውቃቤ ተገፉ ብርድ ልብስ ላይ ቆመ ባንዲራ ትሰቅላለህ። የኤርትራ ህዝብ እኮ እንደገና ሰላማዊ ሰልፍ ወጣችሁ ኢትዮጵያ ጋር ብትደመሩ ይሻላችኋል። የምን ኤርትራ ብሎ ሀገር ነው? እቺ ሀገርቱን ቀበሌቱን ማትታወቀ እግዞ አረዲ አብይ ያባቴ ግዴታ ያልፋል። አንተ በቀይ ምንጣፍ ትቀበለዋለህ፣ እሱ በደብረ ብርሃን ብርድ ልብስ። ኢሳያስ ግፉ፣ ኢሳያስ ግፉ። አው ማን አባ ቀበሌ ገንጥላል። ኢሳያስ